የእስራኤል ጦር ኃይል ሊባኖስ ዋና ከተማ በሆነችው በቤይሩት ላይ ከባድ የአየር ድብደባ ፈጽሟል። ይህ ጥቃት የተኩስ አቁም ስምምነቱ ከተደረገ በኋላ በዋና ከተማዋ ላይ ተፈጸመ የመጀመሪያው በመሆኑ ቀጠናውን ወደ ከፋ ጦርነት እየመለሰው ነው። ሄዝቦላህ ወደ እስራኤል ምድር ይተኩሳል በሚል የተሰጠው እምርታና ከኢራን በኩል የተሰማው አሰቃቂ ምላሽ እንሰጣለን የሚለው ማስፈራሪያ ዓለምን በስጋት ጥሏል። ዶናልድ ትራምፕስ በዚህ ጉዳይ ላይ ምን አሉ? አጠቃላይ ዝርዝር መረጃውን አሁን ይዤላችሁ ቀርቤያለሁ። አብራችሁኝ ቆዩ። ሰላም ጤና ይስጥልኝ የአውደ ክስተት ሚዲያ ተከታታዮች እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉት በአክብሮት ጠይቃችኋለሁ። እኔ ክስተት ነኝ። አብራችሁኝ ቆዩ። እስራኤል በአሜሪካ አጋዥነት የተደረገው የተኩስ አቁም ስምምነት በተደረገበት በጥቂት ቀናት ውስጥ ቤይሩትን ደበደበች። ባለፈው ሳምንት በአሜሪካ አጋዥነት የተኩስ አቁም ስምምነት ከተደረገ ወዲህ እስራኤል ለመጀመሪያ ጊዜ በሊባኖስ ዋና ከተማ ቤይሩትን ደቡባዊ ክፍል ላይ ጥቃት ሰንዝራለች። የሊባኖስ ብሔራዊ የዜና ወኪል እንደገለጠው በኢራን በሚደገፈው ሂዝቦላ ይዞታ በሆነው 2 የመኖሪያ ህንፃዎች ላይ በተሰነዘሩ 2 የአየር ጥቃቶች የ2 ሰዎች ህይወት ሲያልፍ ቢያንስ 17 ሰዎች ቆስለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት እስራኤል ጥቃቱን የፈጸመችው ሂዝቦላ ወደ እስራኤል ግዛት ላስወነጨፈው ጥቃት ምላሽ ለመስጠት በቤይሩት ዳሄ ወረዳ በሚገኘው የአሸባሪዎችና ዋና መስሪያ ቤት ላይ ነውም ብለዋል። ሂዝቦላ ግን እስካሁን በጉዳዩ ላይ የሰጠውን አስተያየት የለም። እስራኤል በአሜሪካ ግፊት ምክንያት በቤይሩት ላይ የምታደርገውን ጥቃት ገድባ ቆይታ ነበር። ዋሽንግተን አሜሪካ በቤይሩት ላይ በሚፈጸሙ ጥቃቶች በሊባኖስ ውስጥ ሙሉና አጠቃላይ ተኩስ አቁም እንዲደረግ ከምትጠይቀው ኢራን ጋር የሚደረገው ሰፊ የሰላም ስምምነት ጥረት ሊደናቀፍ ይችላል በሚል ስጋት አላት። በእሁድ ዕለት የተፈጸመው ጥቃት የአንድን መኖሪያ ህንፃ የታችኛውን ክፍል ያፈረሰው ሲሆን ኮንክሪት እና የተጠማዘዙ ብረታ ብረቶችን በጎዳናው ላይ በትኗል። በማህበራዊ ሚዲያ ላይ የወጡ ቪዲዮዎች በርካታ ሰዎች የቆሰሉትን ለመርዳት ወደ ስፍራውም ሲሮጡ ያሳያል። የእስራኤል ጦር በአረብኛ ቋንቋ በኤክስ ገጹ ላይ ባወጣው መግለጫ የሂዝቦላ የሽብር መሰረተ ልማት ኢላማ መደረጉን የገለጹ ሲሆን ተጨማሪ ጥቃቶች እንደሚወጡም ጠቁሟል። የጦር ቃል አቀባዩ ይቀጥላል ሲል ጽፏል። የእስራኤል መከላከያ ሰራዊት ከሊባኖስ ወደ እስራኤል ግዛት የተተኮሱ 2 ተወንጫፊዎችን ማክሸፉን አስታውቋል። ሂዝቦላ ግን ጥቃቱን ስለመሰንዘሩ ያመነው ነገር የለም። የኢራን ፓርላማ የውጭ ጉዳይ ፖሊሲና ብሔራዊ ደህንነት ኮሚቴ ቃል አቀባይ ኢብራሂም እስራኤል በቤይሩት ላይ ያደረሰችው ጥቃት የቆረጠና አሰቃቂ ምላሽ እንደሚሰጥም ዝተዋል። የሰኔ 3 የተኩስ አቁም ስምምነት ከመደረጉ አንድ ሳምንት ቀደም ብሎ እስራኤል በዳሄ ላይ ሰፊ ማጥቃት እንደምትሰነዝር አስፈራርታም የነበረ ሲሆን ይህ በአካባቢው ከፍተኛ ስደትና የአሜሪካን አስቸኳይ ዲፕሎማሲያዊ ጥረት አስከትሎም ነበር ብለዋል። ፕሬዝዳንት ትራምፕ ከኔታንያሁ ጋር ስልክ ከተነጋገሩ በኋላ በትሩዝ ሶሻል ገጻቸው ላይ ወደ ቤይሩት የሚሄድ ምንም አይነት ጦር አይኖርም ሲሉ ያወጁ ሲሆን አሜሪካም ውጥረቱን ለማርገብ ስትሰራ ለነበረችው ቃጠር እስራኤላውያን ከጥቂቱ እንዲታቀቡ ማዘዟንም አስታውቃ ነበር። ነገር ግን እሁድ ዕለት ከኤንቢሲ ሚት ዘ ፕሬስ ጋር ባደረጉት ቃለ ምልልስ ትራምፕ ለሊባኖስ ከኢራን ጋር በሚደረገው ማንኛውም የሰላም ስምምነት አካል እንድትሆን እንደማይጠይቁም ተናግረዋል። ይህ የዳሄ ጥቃት ሁለቱንም መንገዶች አደጋ ላይ በጣለበት ወቅት ጉዳዮችን ነጣጥሎ የማየት አካሄድ ነው ብለዋል። ሊባኖስ ወደዚህ ጦርነት የገባችው መጋቢት 2 ሲሆን ሂዝቦላህ የኢራንን ጠቅላይ መሪ ለገደለው የእስራኤል ጥቃት በቀል በሚል ወደ እስራኤል ሮኬቶችን መተኮስ ተከትሎ ነው። እስራኤልም በመላው ሊባኖስ የአየር ድብደባና በደቡብ በኩል የምድር ወረራ በማድረግ ምላሽ የሰጠች ሲሆን ይህም በቅርብ ሳምንታት ውስጥ እየተባባሰ መጥቷል። የተኩስ አቁም ስምምነቱ ከሚያዝያ 17 ጀምሮ በተግባር ላይ የዋለ ቢሆንም በስም ብቻ እንጂ በሁለቱም ወገኖች በተደጋጋሚ ተጥሷል። እስራኤል በሳምንቱ መጨረሻ በሀገሪቱ ደቡባዊ ክፍል የአየር ድብደባዋን አጠናክራ ብትቀጥልም የእሁድ ጥቃት የተኩስ አቁም ስምምነቱ ተግባራዊ ከሆነ ወዲህ በዋና ከተማዋ ላይ የተፈጸመው 3ኛ ጥቃት ነው። የመጀመሪያው 2 የሂዝቦላ አዛዦችን ኢላማ ያደረጉ ነበሩ። የሊባኖስ ፓርላማ አፈጉባኤ እና የኩራት ንቅናቄ መሪ የሆኑ ናቢ ቤሪ ከሂዝቦላ ጋር የጠበቀ ቁርኝነት ያላቸው ሰው በእስራኤልና በሊባኖስ መንግስታት መካከል ከተደረገው ብርቅዬ ንግግር በኋላ የታወጀውን በአሜሪካ አጋዥነት የተደረገውን ስምምነት በዚህ ሳምንት ውድቅ አድርገውታል። ቤሪ ስምምነቱን ወጥመድ ሲሉ
የጠሩት ሲሆን ምክንያቱም እስራኤል በደቡባዊ የሀገሪቱ ክፍል ከተያዙ ግዛቶች ጎን ለጎን እንድትወጣ የሚገልጽ ምንም ነገር ባለመኖሩም ብለዋል። ሂዝቦላ ራሱ በዚህ ንግግር ውስጥ ምንም አይነት ወንበር የሌለው ሲሆን መሪያቸው ናሂም ቃሲም ሐሙስ ዕለት በጻፉት መግለጫ ቡድኑ ትጥቅ ማስፈታት ማለት የጠላትን ዓላማ ማሳካት እንደሆነም ተናግረዋል። እንግዲህ የመካከለኛው ምስራቅ ጉዳይ እንደገና መስመር ስቶ ወደ ከፋ እልቂት እያመራ ይገኛል። የተኩስ አቁም ስምምነቱ በስም ብቻ የቀረ ይመስላል። ጥቃቶችና የአየር ድብደባዎች ግን ንጹሃንን መግደላቸውን ቀጥሏል። ክቡራትና ክቡራን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ የጀመረችው የሰላም ጥረት ሙሉ በሙሉ ይከሽፋል ወይስ እስራኤልና ሂዝቦላ ወደ ከፋ የካን ወረራ ይገባሉ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም አዳዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ ቸር ያሰማን።